ሁላችንም ስኬትን እንፈልጋለን አይደል? ግን አንዳንድ ጊዜ ምንም ያህል ብንሞክር የምንፈልገውን ውጤት የምናገኝ አይመስለንም። ለምንድን ነው አንዳንድ ሰዎች በቀላሉ የተሳካላቸው መስሎ የሚታየን እኛ ስንታገል ማለት ነው? ዛሬ ለምንድን ነው ስኬታማ ያልሆንኩት 9 ምክንያቶችን እናያለን። ምናልባትም ከነዚህ ውስጥ ራስህን ታገኝ ይሆናል። የመጀመሪያውና ዋነኛው ስኬታማ እንዳትሆን ያደረገ ምክንያት ከሌሎች ጋር ራስን ማወዳደር ነው። በተለይ በማህበራዊ ሚዲያ ዘመን የሌሎችን ሰዎች ምርጥ ጊዜያት ብቻ አይተን ራሳችንን እናወዳድራለን። ይህ ደግሞ ብቃት እንደሌለን እንዲሰማን ያደርጋል። የሁሉም ሰው ጉዞ የተለያየ ነው። ለምሳሌ የጓደኛን ስኬት ስታይ፣ አንተ ግን የራስን ውጣ ውረድ ታያለህ። እናም የዚህ መፍትሄው በራስህ ጉዞ ላይ ብቻ ትኩረት አድርግ። ሁለተኛው ምክንያት ፍርሃትን አለመጋፈጥ ነው። ውድቀትን የመፍራት የመተቸት ፍርሃት ወይም ስኬታማ ባልሆንስ ብሎ መፍራት ነው። እነዚህ ፍርሃቶች እንዳንጀምር ወይም እንዳንቀጥል ያደርጉናል። ምቾት ከሚሰማን ቦታ እንዳንወጣ ያስገድዱናል ማለት ነው። ለዚህም መፍትሄው ትናንሽ እርምጃዎችን ጀምር። ፍርሃትን ተቀበል እንጂ አትዋጋው። ሶስተኛው ምክንያት ደግሞ ግልጽ የሆኑ ግቦችን አለማስቀመጥ ነው። መርከብ ወደብ ከሌላት ወዴት እንደምትሄድ አታውቅም። ግልጽ ሊለኩ የሚችሉና የሚደረስባቸው ግቦች ከሌሉ ጉዞህን እየመራህ አይደለም። ስኬታማ መሆን እፈልጋለሁ ማለት ብቻ በቂ አይደለም። እንዴት፣ መቼ እና ምን ማለት መቻል አለብን። ለምሳሌ ከዓመታት በፊት ሀብታም መሆን እፈልጋለሁ የሚል ግብ ነበረኝ፣ ግን እንዴት እንደምደርስበት ወይም ሀብታም መሆን ማለት ምን ማለት እንደሆነ አላውቅም ነበረ። ግቤን ወደሚቀጥሉት 5 ዓመታት ውስጥ ኤክስ መጠን ያለው ግልጽ ግብ ሳስቀምጥ ነገሮች መቀየር ጀመሩ። ስለዚህ እኔ እንዴት ላድርግ ካላችሁኝ ደግሞ ስማርት ግቦችን አውጣ። ስፔሲፊክ፣ ሜዠረብል፣ አቺቬብል፣ ሬሌቫንት እና ታይም ባውንድ አስቀምጥ። አራተኛው ምክንያት ጽናት ማጣት ነው። ስኬት ቀጥተኛ መንገድ አይደለም። ውድቀቶች፣ መሰናክሎች፣ ብስጭቶች ይኖራሉ። ብዙ ሰዎች የመጀመሪያው መሰናክል ሲያጋጥመው ተስፋ ይቆርጣሉ። ስኬታማ ሰዎች ግን ይወድቃሉ፣ ይነሳሉ፣ ይማራሉ። ለምሳሌ ታዋቂ የሆኑ ስኬታማ ሰዎችን አስብ። ቶማስ ኤዲሰን አምፖልን ከመፍጠሩ በፊት ስንት ጊዜ እንደወደቀ አስብ። አንዳንድ ውድቀቶች የትምህርት ዕድል እንደሆነ ወይም ከስህተቶቻችን እንድንማር ያደርጉናል። አምስተኛ ምክንያት ሰበቦችን ማቅረብ ነው። ጊዜ የለኝም፣ ገንዘብ የለኝም፣ በጣም ዘግይቷል፣ ብልህ አይደለሁም። እነዚህ ሁሉ ምክንያቶች ለራስህ የምትነግራቸው ታሪኮች ናቸው። ሰበቦች ግብህን ከማሳካት ይልቅ የምቾት ቀጠና ውስጥ እንድትቆይ ያደርጉሃል። ስኬታማ ሰዎች የችግሮች ሰለባ ከመሆን ይልቅ የመፍትሄ አካል ይሆናሉ። ምክንያቶችን ስታበዛ ራስህን ያዝ አድርግና ለምን እንደምትሰራ ራስህን ጠይቅ። ስድስተኛ ምክንያት ከመጥፎ ሰዎች ጋር መሆን ነው። በአካባቢህ ያሉ ሰዎች አንተን ይቀርጹሃል። አሉታዊ ነገሮችን የሚያበዙ ከሆነ፣ የሚያንቋሽሹ ወይም ግቦቹን የማያበረታቱ ሰዎች ካሉ እነሱም ወደ ታች ይጎትቱሃል። አንተ የምትውልባቸው የ5 ሰዎች አማካይ ነህ ይባላል። አዎንታዊ፣ አበረታችና ግቦችህን የሚደግፉ ሰዎችን ፈልግ። ሰባተኛ የአጭር ጊዜ ደስታን መምረጥ ነው። ስኬት ረጅም ጊዜ የሚወስድና መስዋዕትነትን የሚጠይቅ ነው። ለረጅም ጊዜ ግብህን ከምትጽፈው ይልቅ ፈጣን ደስታን ወይም ደግሞ ትኩረትን ስትመርጥ ራስህን ወደ ኋላ ትጎትታለህ። ለምሳሌ ጂም መሄድ እያለብህ ቲቪ ለማየት መምረጥ እንደማለት ነው። የረጅም ጊዜ ግቦችን አስታውስና ስነ ስርዓት ወይም ደግሞ ዲስፕሊን ተማር። ስምንተኛ ከለውጥ ወይም ደግሞ ከመለወጥ መሸሽ ነው። ዓለም በየጊዜው እየተለወጠች ነው። አዳዲስ ቴክኖሎጂዎች፣ አዲስ ሀሳብ፣ አዳዲስ የአሰራር መንገዶች ይመጣሉ። እኛም ካልተለወጥን ወደ ኋላ እንቀራለን። ለመማርና ለማደግ ፈቃደኛ መሆን አለብን። ለምሳሌ አዲስ ቴክኖሎጂን ለመማር ዝግጁ ሁን ወይም መማርን አታቋርጥ። ዘጠነኛና የመጨረሻው ምናልባትም በጣም አስፈላጊው ምክንያት እርምጃ አለመውሰድ ወይም ወደ ተግባር አለመሄድ ነው። ሁሉንም ምርጥ ሀሳቦች ወይም እቅዶች ሊኖሩህ ይችላሉ፣ ግን ምንም ካላደረግ ምንም ነገር አይለወጥም። እቅድ ማውጣት ጥሩ ነው፣ ነገር ግን አንድ ቦታ ላይ መጀመር አለብህ። ብዙ ሰዎች ነገ እጀምራለሁ ይላሉ፣ ያ ነገ ግን ብዙ ጊዜ አይመጣም። ትንሽ ነገር ጀምር። አሁን በምትችለው ነገር መጀመር አለብህ ማለት ነው። እነዚህ 9 ምክንያቶች ህይወታችሁን ሲመሩ ካወቃችሁ
አሁን የመለወጥ እድሉ አላችሁ ማለት ነው። ከነዚህ ወጥመዶች ለመውጣት የመጀመሪያው እርምጃ እነዚህን ማወቅ ነው። ከዚያም ንቃተ ህሊናን ተጠቅመህ ውሳኔ ማድረግና ወደ ተግባር መግባት ነው። ከነዚህ ምክንያቶች ውስጥ በእናንተ ላይ ትልቁን ተጽዕኖ የሚያደርገውን ኮመንት ላይ አሳውቁኝ። ይህ ቪዲዮ ከረዳችሁ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። ስኬት ጉዞ ነው እንጂ መድረሻ አይደለም። ወድቀህ ብትነሳም እንኳን እርምጃ እየወሰድክና እየተማርክ እስካለ ድረስ ወደፊት እየገፋ ነው። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ።